መግለጽ ነው። ላይክ እንደምንስቀው ማልቀስም አንዱ የስሜት መገለጫ ነው። ያልቅሱ ያልሽ እና ያ ነገር ነው አንቺ ላይም የሆነው። ስለዚህ ያው ብዙ አይሰማሽ፣ አትጸጸች። በሌላ ጉዳይ እኮ ስቅስቅ ብዬ አለቅሳለሁ። ላይ ለምሳሌ አሳዛኝ ታሪክ ስሰማ ሲያጋጥመኝ አለቅሳለሁ በደንብ አድርጌ ፊቴ አይኔ እስከሚቀላ። ግን ስስ ጎኔን ማሳየቴ ምናምን ያጸጸተኝ። እሺ ወደሚቀጥለው ጥያቄ ስናልፍ በቅርቡ ላይቭሽ ላይ የተለያዩ ፕሮግራሞችን አውጥተሽ ፕላን አድርገሽ እያስተላለፍሽ ትገኛለሽ። እንዴት ሀሳቡ መጣልሽ ይህንን ፕሮግራም ለመጀመር? ብዙ ፕሮግራሞች፣ የጋብቻ ፕሮግራም፣ እርሶ ቢሆኑ ምን ያደርጋሉ፣ ሌሎችም የግጥም ምሽት አዘጋጅተሻል እና ይህን ፕሮግራም እንዴት አስበሽ ልታዘጋጂ ቻልሽ? ያ ቤቴ ስኬጁል አለው። ከተፈቀደልኝ እንደውም ላንብብላችሁ። ይቻላል ይቻላል። ላምጣውና ነው እዚህ ጋር ኦፊሴ ላይ ለጥፋለሁ። በጣም የፕሮግራም ሰው ነኝ ባይዘዌኔ ከበፊትም ፕሮግራም ቤቴ ውስጥ የምሰራውን ምግብ ራሱ ስኬጁል አለኝ። ቤት ልብስ ማጥብበት፣ በፊትም ልብስ ማጥብበት፣ ቤት ማጸዳበት ታውቂያለሽ መስሻ ሁሉ ነገር ስኬጁል አውጥቼ ፍሪጄ ላይ ለጥፌ በስኬጁል በፕሮግራም ለምን ለራሴ ጊዜ እንዲኖረኝ የምደሰትበት ምዝናናበት ሰዓት እንዲኖረኝ ስለምፈልግ በጣም ራሴን ስለምወድ ራሴን ማስደስትበት ሰዓት እንዲኖረኝ ስለምፈልግ ሁሉን ነገር በፕሮግራም ነው ማደርገው። በፊትም መዳም ቤት ስሰራ ሁሉን ነገር በፕሮግራም ነው ማደርገው። በፕሮግራም ነው በቃ። ለምን ትርፍ ሰዓት ለራሴ እንዲኖረኝ ስለምፈልግ በፕሮግራም ሳደርገው ትርፍ ሰዓት ስፔስ ይኖረኛል። ራሴን ማዝናናበት ወይ ዩቱብ የማይበት ገባሽ? ኮንትራት ቤት ያለው ፊልም የማይበት ምናምን። ለዛ ነው የፕሮግራም ሰው ስለሆንኩ ነው። እና አሁን ለምሳሌ እኔ ቤት የስፔሻል ኒድ ልጆች ስፔሻል ልጅ ላላቸው ልጆች ፕሮግራም አለ። ማክሰኞ፣ ሮብ ደግሞ የፍቅር ታሪክ አለ። ሐሙስ ችግር የገጠማቸው ታካሚ ልባቸው የተሰበረ፣ አርብ የፍቅር ታሪክ አለ። ቅዳሜ እናንተ ብትሆኑ ምን ታደርጋላችሁ? ታሪካቸውን ቴሌግራም ላይ ይልኩልኝና በቮይስም ከሆነ አሰምቼ ወይ በጽሁፍም ከሆነ አንብቤላቸው እንወያያለን። እሁድ ደግሞ ትዳር ፈላጊዎች አለ እና ማታ ደግሞ ይሄ ቀን ነው። ማታ ደግሞ የድምፃውያን ውድድር አለ። ሐሙስ፣ አርብ የስነ ጽሁፍ ምሽት አለ። ገጣሚያን መጥተው ግጥም ያነባሉ። ቅዳሜ የውዝዋዜ ውድድር አለ እና እንደዚህ በፕሮግራም ያደረግኩበት ምክንያት በፕሮግራም ካልሆነ የሁላችሁ እንደዚህ ፕሮግራም ጽፌ ለጥፍ ያለው ግድግዳይ ላይ በፕሮግራም ካልሆነ ምንም ነገር በስትክክል አይሄድም። ግብስብስብስ ድር ይላል። ገባሽ? ለዛ ነው እና እኔ ደግሞ ሁሌ አይምሮዬ ሁሌ አዲስ ነገር ያመነጫል። ሁሌ አዲስ ነገር ይፈጥራል አይምሮዬ እና ለዛ አዳዲስ ፕሮግራሞች አሁን ፍሪ ሰኞ ብቻ ነው። ለሰኞም የሆነ ነገር አይምሮዬ ሲያመነጭ ያንን ፕሮግራም እጨምራለሁ። ሳምንቱ ሙሉ ሳምንት እኔ ቤቴ ቢዚ ነው። አይምሮዬ ሁሌ አዲስ ነገር ይፈጥራል። ይህ ፕሮግራም እያሰብሽው በቃ ከሰው ጋር ለመዝናናት ለመጫወት ቁም ነገር ያዘል የሆኑ ፕሮግራሞች አስበሽ ከህዝቡ ጋር እያስተማርኩ ማዝናናት ስለምወድ ነው። ህዝቡ አሪፍ ነው። የራስሽ ሀሳብ ናችሁ። ኤግዛክትሊ። እሺ ወደሚቀጥለው ጥያቄ እንሄዳለን። ካልተሳሳትኩኝ 4ኛ አካውንት ነው የተዘጋብሽ ባን የተደረገው ወይስ 3 አካውንት? ስንት አካውንት ተዘጋብሽ እስካሁን? የመጀመሪያው ሀቢባ ትልቁ 1 ሚሊዮን ሊገባ 40 ምናምን ሺህ ፎሎ ነበር የቀረው። ሁለተኛ ደግሞ ሀቢባ 2 ሚል ከፍቼ 126 ሺህ ከደረሰ በኋላ ተዘጋ። ሶስተኛ ደግሞ ጊፍት ተሰጥቶኝ 534 ሺህ ነበር ጊፍት ሲሰጠኝ። እኔ ደግሞ በ3 ሳምንት ውስጥ 629 ሺህ አድርሼው በ3 ሳምንት 100 ምናምን ሺህ ፎሎ አድርጊንተው 629 ሺህ ላይ ተዘጋ 3 አካውንት። 4ኛ አካውንት ዶክተር ሀቢባ የሚል አካውንት ከፍቼ 111 ሺህ ፎሎ ደርሶ ነበረ። እሱም 1 ወር ባልሞላ ጊዜ ውስጥ ደርሶ ተዘጋ። እስካሁን 4 አካውንት ተዘግቶ አሁን 5ኛ ላይ ይሄ 5ኛ አካውንት። እሺ ቁጥሩን እርግጠኛ ነው ብዬ ነው። 4 አካውንቶች ተዘግቶብሽ በተከታታይ አዲስ እየከፈትሽ ትመጫለሽ። ይህ ነገር አይበለውና አይበለው የሚለው ላይ ይሰመርበት። አይበለውና ቀጣይነት ቢኖረው ሀቢባ ተስፋ ቆርጣ ከቲክቶክ ትጠፋ ይሆን ወይ? መቼም ተስፋ መቁረጥ የሚባል ነገር እኔ ጋር የለም። በህይወት እስካለው ተስፋ አለኝ። በህይወት እስካለን ተስፋ አለን። ነገ ሁሌም ተስፋ ነው አይደል? ነገ እኮ ተስፋ አለ። በህይወት እስካለው ሌላ እድል አለኝ። በህይወት እስካለው ተስፋ አለኝ። ስሞት ብቻ ነው ሁሉም ነገር የሚያበቃው። ስለዚህ አዳዲስ እየከፈትን አለን ነው። መቼም በህይወት እስካለው በቃ ትንፋሼ ሲጠፋ ስሞት ነው የምጠፋው እኔ።
አንዳንድ ጥያቄ እየጠየቁ ፐርሰናል ላይፋቸው አይመለከተንም። እኔ በህይወቷ ዙሪያ ምንም የጠየኳት ጥያቄ የለም። እዚሁ ቲክቶክ ላይ ስላለው ነገር ነው የተጠያየቅ ነው። 5 ጥያቄዎች 5 ተመልካቾች እድሉ ይሰጣችኋል። ገብታችሁ ጥያቄ ትጠይቃላችሁ። ጥያቄ ጠይቃችሁ ወዲያውኑ ለሌላ ሰው እድል እንሰጣለን ማለት ነው። 5 ሰዎች። ከዛ በፊት ግን የመጨረሻው ጥያቄ ስለጀመርኩት አዲስ ፕሮግራም፣ ይሄ ፕሮግራም ምን የምትይው አስተያየት አለሽ? ቢስተካከል ይሄ ቢጨመር የምትይው ሀሳብ ወይ አስተያየት ካለሽ እቀበልና ጥያቄዎችን አስገባለሁኝ ማለት ነው። ይህ ፕሮግራም እጅግ በጣም አሪፍ ነው። ሌሎች አዳዲስ በሶሻል ሚዲያ መውጣት የሚፈልጉ ብዙ እህቶች፣ የመዳም ቅመም ያልሆኑ ባለትዳሮች በየአረብ ሀገራቱ፣ አውሮፓ፣ በተለያየ ቦታ ትዳር ይዘው ልጆች በማሳደግ ቢዚ የሆኑ ዲፕሬሽን ውስጥ ይገቡ የከፋቸው ከሰው ጋር መቀላቀል የሚፈልጉ ሶሻል ሚዲያ ላይ ወጥተው መስራት የሚፈልጉ ማደግ የሚፈልጉ እኛ ከምን ተነስተን የት እንዳለን ኢንተርቪው ስታደርጊኝ ሲያዩ ለእነሱ ብርታት ይሆናል። አሁን ይህንን ኢንተርቪው ያየች አንዲት የመዳም ቅመም ሀቢባ ለካ የመዳም ቅመም ነበረች። ከመዳም ቅመምነት ከ550 ሪያል ደሞዝ ተነስታ ነው፣ ከሰው ቤት ተነስታ ነው ይህን አርጋ እዚህ የደረሰችው። እኔ ታዲያ ከእሷ በምን አንሳለሁ? እኔስ ለምን አላደርገው ብላ መውጣት ትችላለች። ስለዚህ ለሌሎች ሴቶች ሞራል፣ ብርታት፣ አቅም፣ ጉልበት ይሆናል ይሄ ኢንተርቪው። በጣም አሪፍ ነው። በሲሻ ቀጥይበት አደራ። ወረተኛ ሆነሽ እንደማታቆሚው እተማመንብሻለሁ። ጀምረናል። ጀምረን እንጨርሳለን። እንግዲህ ቪዲዮ ሰራል። ሁሌ እሑድ ቪዲዮ ሰራለሁ። ሰኞ እንግዳ እንዳለኝ ማን እንደሆነ እንግዳው እንዲገምቱና ማን እንዲቀርብላቸው እንደሚፈልጉ ስሙን ሜንሽን አድርገው ኮመንት ይሰጣሉ ማለት ነው። እያቀረብኩኝ እንማማራለን፣ እንጫወታለን። ፈታ የሚያደርግ ነው። ጥያቄዎቹ ኖርማል ስለሆኑ የሚያስጨንቁም አይደሉም። በእርግጠኝነት ሀቡስ አትጨነቅ ይቀላል እያልሽ ነው የመለሹ እና አያስጨንቅም ብዙ። አሁን ወደ